ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ እጅግ ወሳኝና ብዙዎቻችሁ በውስጥ መስመር ስትጠይቁን የነበረውን የመሬትና የቤት ስም ዝውውር ሂደትን በተመለከተ ዝርዝር መረጃ ይዘንላችሁ ቀርበናል። ንብረት ሲገዙ፣ በስጦታ ሲረከቡ ወይንም በውርስ ሲያገኙ ስም ለማዛወር ምን ሰነዶች ያስፈልጋሉ? ህጋዊ ሂደቱስ ምን ይመስላል? መጋቢት 28 ቀን 2018 ዓ.ም የወጣውን ወቅታዊ መመሪያ መሰረት አድርገን የምናብራራላችሁ ይሆናል። አብራችሁን ቆዩ። በመጀመሪያ የባለቤትነት ወይንም የይዞታ ስም ዝውውር የሚደረገው በአራት ዋና ምክንያቶች ነው። እነሱም አንደኛ በሻጭና በገዥ መካከል የሚደረግ ውል። ሁለተኛ ስጦታ፣ በቤተሰብ ወይንም በግለሰቦች መካከል የሚደረግ ነፃ ስጦታ። ሶስተኛ በውርስ በህግ ወይም በኑዛዜ ለወራሾች የሚተላለፍ። አራተኛ በፍርድ ቤት ትዕዛዝ፣ በዕዳ ወይም በሌላ የህግ ክርክር ምክንያት የሚደረግ ዝውውር ናቸው። አሁን እያንዳንዱን ዝርዝር መስፈርት እንይ። በመጀመሪያ በሽያጭ ዝውውር ለማድረግ የሚከተሉትን ዋና ማስረጃዎች ማዘጋጀት ይኖርባቸዋል። ዋናው የባለቤትነት ማረጋገጫ ካርታ፣ በሰነዶች ማረጋገጫና ምዝገባ አገልግሎት በፌዴራል ወይም ክልል የጸደቀ የሽያጭ ውል፣ የሻጭና የገዢ የታደሰ መታወቂያ። እዚህ ጋር ልብ ሊባል የሚገባው ንብረቱ በጋራ በሀብትነት የተመዘገበ ከሆነ የትዳር ጓደኛ ስምምነት የግድ ያስፈልጋል። በተጨማሪም ንብረቱ ከዕዳና ከማንኛውም እገዳ ነፃ መሆኑን የሚገልጽ ማስረጃ እና ወቅታዊ የግብር ክፍያ ደረሰኝ ማቅረብ ይኖርባቸዋል። በውርስ የሚደረግ ዝውውር፣ ውርስ የሚፈጸመው ባለቤቱ በሕይወት በሌለበት ወቅት ሲሆን ህጋዊ ወራሽነት ማረጋገጥ ቀዳሚው ተግባር ነው። ለዚህም የሟች ባለቤትነት ማረጋገጫ ካርታ፣ የሟች የሞት ምስክር ወረቀት፣ የፍርድ ቤት የተሰጠ ህጋዊ ወራሽነት ማረጋገጫ፣ ወራሾች ንብረቱን ለመካፈል ከተስማሙ በሰነዶች ማረጋገጫ የጸደቀ የውርስ ክፍል ስምምነት ያስፈልጋል። ወራሾችም የታደሰ መታወቂያቸውን ይዘው መቅረብ አለባቸው። በስጦታ የሚደረግ ዝውውር፣ ስጦታ ሲሆን ደግሞ የሚከተሉት ሰነዶች ተፈላጊ ናቸው። ዋናው ካርታ፣ በሰነዶች ማረጋገጫ የጸደቀ ስጦታ ውል፣ የሰጪና ተቀባይ የታደሰ መታወቂያ። ልክ እንደ ሽያጭ ሁሉ ንብረቱ የባልና ሚስት የጋራ ከሆነ የትዳር ጓደኛ ስምምነት የግድ ነው። ይህ መረጃ የተገኘው ከተሻሻለው የከተማ መሬት ይዞታ እና ምዝገባ መመሪያ ቁጥር 61/2010 ነው። ውድ ተከታዮቻችን፣ ማንኛውንም ንብረት ሲገዙም ሆነ ሲረከቡ ማስረጃዎቻችሁ ህጋዊ መሆናቸውን ማረጋገጥ ለነገው ዋስትናችሁ ወሳኝ ነው። ስለ ጉዳዩ ተጨማሪ ጥያቄ ካላችሁ ኮሜንት ላይ ጻፉልን። መረጃው ጠቃሚ ሆኖ ካገኛችሁት ላይክ እና ለሌሎች እንዲደርስ ሼር አድርጉት። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። ቸር ሰንብቱ።